بسم الله الرحمن الرحيم الحمد لله رب العالمين ونصلي ونسلم على أشرف الأنبياء والمرسلين سيدنا محمد بن عبد الله أفضل الصلاة وأتم التسليم أما بعد إن شاء الله زاري يمن ملكته يمي هنا كنبيوችን صلى الله عليه وسلم ፈለጎች መካከል የተዘነጋ ብዙ ሰው የዘነጋቸው ፈለጎች መካከል አንዱ የጀናዛ አስተጣጠብና አከፋፈን ከነብዩ ሰለላሁ ዐለይሂ ወሰለም በመጣው መሰረት መማር ነው የሚሆነው። እዚህ አሁን የምናያቸው የትጥበት ዕቃዎች የመጀመሪያው መቀስ ነው። ይህ መቀስ ጨርቅ የሚቆረጥበት ነው የሟቹ። እንደዚሁም ደግሞ ብብት ላይ ያለው ጸጉር የሚላጭበት የመላጭ ነው። ከዛ ቀድሞ ቀመስ ላይ የሚገኘው ጺም ከረዘመ የሚቆረጥበት እንደዚሁም ሲድር አለ። ይሄ ሲድር በውሃ በትንሹ ኩባያ እዚህ እንደምንመለከተው ተለክቶ የሚበጠበጥ ይሆናል። ከዛ በኋላ ካፎር ነው። በተመሳሳይ መልኩ ካፎርን በተመሳሳይ መጠን በውሃ በጥብጠን የምንጠቀመው ይሆናል። ቀጥሎ ከማማ ነው። ከማማ ማለት ማስክ ሆኖ አፍንጫችንና አፋችን ላይ የምንሸፍነው ነው። የተለያዩ ሽታዎች እንዳይመጡ እንዳይረብሹን ማለት ነው። ከዛ ጓንት እንጠቀማለን። በተጨማሪም ልክ ሟቹን በመናጸዳዳበት ጊዜ የሚጠቅመን የሆነ ቁራጭ ጨርቅ እነዚህን እንጠቀማለን። እነዚህ የማጠቢያ ዕቃዎች ናቸው። ቀጣዩ የከፈን ዕቃዎች የሚባሉ ናቸው። እነዚህ የምናያቸው አንደኛው 3 ጨርቆች ናቸው። እነዚህ 3 ጨርቆች ነብያችን ሰለላሁ ዐለይሂ ወሰለም የተጠቀለሉባቸው በሚሞቱ ጊዜ ማለት ነው። ነጭ 3 ጨርቆች ናቸው። ከዛ በኋላ 7 ማሰሪያ ገመዶች ይኖራሉ። 5 ወይም 3 እንደ ጀናዛ ወይም ዳስክሬኑ መጠንና ልክ ይለያያል ብዛቱ። እንደዚሁም ደግሞ ከመጸዳጃ ስፍራው ወይም ከአፍረተ ገላ የተለያዩ ነገሮች እንዳይወጡ መከላከያ የሆነው ዘንድ ከፈኑም እንዳይበሰብስ መከላከያ የሆነ ዘንድ እንደ ፓምፐርስ አድርገን የምንጠቀመው ጨርቅ ይኖራል። ይሄም እዛ ውስጥ ይሆናል። ሲድሮን እዚህ ጋር እንደምናየው ከውሃ ጋር እንቀላቅለዋለን። ቀጥታ ወደ ካፎሩም ደግሞ በውሃ እንቀላቅለዋለን። እንግዲህ ሲድር ማለት ቆርቆራ ሲሆን እንደ ሳሙናነት እንደ መልካም ሽታነት የምንጠቀመው ነው። ካፎርም በተመሳሳይ መልኩ ነው ማለት ነው። በመቀጠል ወደ ትጥበት ቀጥታ እንሸጋገራለን። የሟቹን ልብስ ነጥለን እናወጣለን። ከላዩ ላይ ማንሳት ይኖርብናል። ልብሱን ለማውለቅ በመናደርገው ዝግጅት ላይ ከእምብርት እስከ ጉልበት ያለውን ክፍል የሚሸፍነውን መሸፈን የሚችል ፎጣ ወይም ልብስ እናደርጋለን። ከዛ በኋላ ልብሱን በሚከተለው መልኩ ልብሱን ማውለቅ እንያያዛለን። እዚህ ጋር እንደምንመለከተው የከፈኑ ጫፍ ከስሩ ይጠቀለልና ከሟቹ በዚህ አይነት መልኩ በስተግራ በኩል እንዲተኛ እናደርገውና በግራ አቅጣጫው ከዛ ከፈኑን አሁን በምንመለከተው መልኩ እንሰበስብና እንወስዳለን። በመቀጠልም ልብሱን አሁን በምንመለከተው መልኩ መቁረጥ እንጀምራለን። ኖርማሊ መውለቅ የሚችል ከሆነ ይወልቃል፣ ካልሆነ ግን በዚህ አይነት መልኩ እንቆርጠዋለን ማለት ነው። በስተቀኝም በስተግራ በኩል ባሉ አቅጣጫዎች ልብሶቹ ይቆረጣሉ። እንደምናየው አስክሬኑ ወይም ጀናዛው በስተግራ በኩል እናስተኛውና ልብሶቹን ሰብስበን የቆረጥናቸው ልብሶች ሰብስበን እናወጣለን። በዚህ አጋጣሚ ሀፍረተ ገላውን በመጠበቅ ላይ ልዩ ጉጉት ሊኖር ይገባል። ሀፍረተ ገላ መገለጥ እና መታየት ስለሌለበት በስተቀኝ በኩል እንደዚሁ ጀናዛውን አስክሬኑን በማዞር ልብሱ የቀረው ልብስ ከስር እናወጣለን። አሁን በቀጥታ
የመገጣጠሚያዎቹን ወደ ማለሳለሱ እንሄዳለን ምክንያቱም ሟች ሲሞት የሚደርቅበት ሁኔታ ስላለ ነው በዚህ አይነት መልኩ መገጣጠሚያዎችን ማለስለስ እንያያዛለን እናፍታታዋለን ማለት ነው በኋላ ሟች ልብስ يعني ለከፈኑም ለትጥበቱም እንዲመች መለሳለስ ስላበት ነው ቀድሞ ቀመስ ላይ የሚገኘውን ጺም ረጅም ከሆነ ወደ መቅረጡ በዚህ አይነት መልኩ እንሻገራለን በመቀጠልም ብብት ስር የሚገኘውን ጸጉር በዚህ አይነት መልኩ እንላጫለን እዚህ እንደምንመለከተው መንጨት ካልተቻለ ቀጥታ እንላጫለን እንደዚህ ካደረግን በኋላ ሟቹን ግማሽ ወይ ማስክሬኑን ግማሽ አቀማመጥ እናስቀምጠውና በቀስ ብለን በእርጋታ ሆዱን ጫን እናደርጋለን ለዚህ የዚህ ዓላማና ዋናው ጥቅሙ ምንድነው ወደ ውጭ የሚወጣ መጸዳጃው አካባቢ ላይ የቀሩ ነገሮች ካሉ ይወጣሉ ማለት ነው በመቀጠልም አጣቢው ሰው ጓንት ከለበሰ በኋላ ቁራጯን ጨርቅ በእጁ ላይ ይጠቀልልና ሟቹን አሁን በመንመለከተው መልኩ ማጸዳዳቱ ይጀምራል ማለት ነው ሐፍረተ ገላውን ሳይገልጽ በእጁ ብቻ ያጸዳዋል በሁለቱም የሐፍረተ ገላ ክፍሉ ከፊትም ይሁን ከኋላ በዚህ አይነት መልኩ ማጠብ ይኖርበታል ከዛ በመቀጠልም ውዱእ እናደርጋለን ለሰላት በህይወት ያለ ውዱእ እንደሚያደርገው አይነት አደራረግ እናደርጋለን የእጁን መዳፍ 3 ጊዜ ይታጠባል ከዛ በመቀጠል ወደ መግሞጥመጡና በአፍንጫው ውሃ መጠቀም እንሄዳለን እናግሞጥምጣለን ስንል እርጥብ ጨርቅ በመውሰድ አፉን በእርጥበቱ እናጥባለን ማለት ነው እንደዚሁም አፍንጫው ውስጥ አናስገባም በውሃ ግን ከላይ እናስነካለን አሁን በመንመለከተው መልኩ ማለት ነው ይሄን ድርጊት 3 ጊዜ ነው የምንፈጽመው ፊቱንም የሟቹን ፊት 3 ጊዜ አሁን በመንመለከተው መልኩ እናጥባለን ከዛ እጆችን እስከነ ክርኑ ድረስ 3 ጊዜ ይታጠባል ቀኙን ከዛ በኋላ ግራውን በተመሳሳይ መልኩ እስከነ ክርኑ ድረስ ይታጠባል ከዛ ጸጉሩን እናብሳለን ከጆሮ ጋር አንድ ላይ አንድ ጊዜ ከዛ እግሩን ወደ ማጠቡ ነው የምንሄደው ቀኝ እግሩን አስቀድመን ከዛ በኋላ ግራ እግሩን 3 ጊዜ በዚህ አይነት መልኩ እናጥባለን ልክ ውዱእ እንደሚያደርገው ማለት ነው አሁን ቀጥታ ወደ ትጥበት እንሄዳለን ጸጉሩን እንጀምራለን ከጸጉሩ ነው ከጭንቅላት ነው የሚጀምረው የሲድሩ ወይም የቆርቆራው አረፋ አለ በአረፋው ጸጉሩን ጭንቅላቱን ቀድመን እናጥብና በዚህ አይነት መልኩ አሁን በመንመለከተው መልኩ ትጥበቱን እንጀምራለን እንቀጥላለን ማለት ነው አፉና አፍንጫው ውስጥ እንዳይገባ በዚህ አይነት መልኩ እንሸፍናለን ከዛ በኋላ የሟቹን የቀኝ ክፍል አሁን በመንመለከተው መልኩ እናጥበዋለን ማለት ነው ውሃውን እየጨመርን ሰውነቱንም በዛው እናሻለን ማለት ነው የሐፍረተ ገላው ጉዳይ በቀደምም እንደተጠቀስነው ሐፍረተ ገላው መሸፈን አለበት እጁን በስራ አስገብቶ ሳይገልጽ ሐፍረተ ገላውን ያጥባል ማለት ነው ሰውነቱን በመቀጠልም ሬሳ ወይም ጀናዛው ከጀርባው መታጠብ እንዲችል የጀርባው የቀኝ ክፍል እንዲታጠብ ወደ ግራ እናስተኛውና በዛ አይነት መልኩ እናስቀምጠውና ማጠብ ይያያዛል ሐፍረተ ገላው ምንም እንዳይገለጽ ጥንቃቄ ማድረግ ይኖርብናል ይሄ ወሳኝ ነገር ነው ይሄ ግማሽ የሰውነቱን ክፍል ቀኙን
ክፍል ማጠብ ያስተጣጠብ ስርዓት ነው የሚሆነው። አሁን ደግሞ ወደ ግራው እንሄዳለን። ከጭንቅላቱ ጀምሮ ልክ በቀኝ አቅጣጫ እንዳጠብነው ሁሉ በግራ በኩልም አሁን እንደምንመለከተው እናጥባለን ማለት ነው። የግራው የጀርባ ክፍል በደንብ መታጠብ አሁንም እንዲችል ሀፍረተ ገላው እንዳይገለጽ ጥንቃቄ ከማድረግ ጋር አሁን በምንመለከተው መልኩ የግራ ጀርባው ክፍል ይታጠባል ማለት ነው እስከ እግር ድረስ። ልክ ቀኝ ጎኑን እንዳጠብነው ሁሉ ይታጠባል ማለት ነው። ድጋሚ በቀኝ በኩል አሁንም ደግመን ማጠብ እንችላለን ማለት ነው። እንደ አስፈላጊነቱ 2ቴም 3ቴም 4ቴም ልናጥበው እንችላለን። ቀኝ ክፍሉን የመጀመሪያ ከዛ በኋላ ቀጥሎ የግራ ክፍሉን በዚህ አይነት መልኩ እናጥባለን ማለት ነው። ሀፍረተ ገላ ሊነካ የሚችለው ለመጀመሪያ ማጸዳዳት ተግባር ላይ እንጂ ከዛ ውጪ ውሃ በውስጥ በመርጨት ካልሆነ በስተቀር መንካት አይቻልም። የመጀመሪያ አስተጣጠብ ላይ እንደተባለው የቀኝ ጎኑን ከጀርባ ማጠብ እንዲቻል ጀርባውን ወደ ግራ አቅጣጫው አስተኝተን ዞር አድርገን እናጥበዋለን። ይሄ የሁለተኛ አስተጣጠብ በግራ በኩል የምናጥበው ሲሆን የመጨረሻው አስተጣጠብ ይሆናል ማለት ነው። ይሄ ከውሃና ከቁርቁራ ጋር የተያዘው የመጨረሻ አስተጣጠብ ይሆናል ማለት ነው። እንደ አስፈላጊነቱ 2 ጊዜ 3 ጊዜም 4 ጊዜም ሊደጋገም ይችላል እንደ ጀናዛው የጽዳት አይነት አስፈላጊነት ማለት ነው። አሁን ቀጥሎ ካፉር ያለው ነጭ ፍሬ ነገር ሆኖ ጥሩ ሽታ ያለው ምንም ሳናሽ እዛ ላይ የሚቀረው ሽታ አስፈላጊ ነው። የተለያዩ ጥቅሞች አሉት። የመጀመሪያው መልካም ማዕዛና ሽታ ለሬሳው ይሰጣል። ቀጥሎ ሰውነቱን ያጠናክራል። ሶስተኛ ቀብሩ ውስጥ የተለያዩ አውሬዎች ተባዮችና ጀርሞች እንዳይበሉት ጥንቃቄ ያደርግለታል። ሽታ ያባረለታል አላህ እስካለው ጊዜ ድረስ። እስልምና እንግዲህ የሀፍረተ ገላ ጉዳይ በህይወትም ያለ ይሁን የሞተ ሙስሊም ሀፍረተ ገላ ላይ ከፍተኛ ጥንቃቄ ማድረግ እንዳለብን ያስተምረናል ማለት ነው። በካፉር ሲታጠብ በአንድ ጊዜ ብቻ ነው የሚታጠበው ሳይታሽ። አሁን በመናየው መልኩ በቀሩት የሰውነቱ ክፍል ላይ በቀኝ ከዛ በግራ በኩል ስለሚሆን በቀኝ በኩል ያለውን የፊት ለፊቱ ላይ ውሃ ካፈሰሰን በኋላ ከጀርባው እንደዚሁም እናጥባለን ማለት ነው። ካፉር ውሃ ስናጥበው አንድ ጊዜ ብቻ ነው ሙሉ ሰውነቱን የምናዳርሰው ማለት ነው። ሰውነቱን ሳናሽ ውሃው ሙሉ እናዳርሳለን ማለት ነው። በዚህ አይነት መልኩ የአስተጣጠብ ስርዓቱ ተጠናቀቀ ማለት ነው። በነገራችን ላይ ወንዱን የሚመለከተው የአስተጣጠብ ስርዓት ሴቷንም በቀጥታ ይመለከታል። ተመሳሳይ ነው አስተጣጠባቸው ማለት ነው። ከዛ በኋላ አሁን እንደምንመለከተው አስክሬኑን ወይም ጀናዛውን ወደ ማዳረቁ እንሄዳለን። አሁን በምንመለከተው መልኩ ከራስጌው ጀምረን መላ ሰውነቱን እናደራርቃለን። ይሄ ለሟች መልካም በጎ ስራ መስራት ነው። ልክ በህይወት እንዳለ እንቆጥርና ነው ምንንከባከበው ማለት ነው። የመጀመሪያ የተጠቀመው መከላከያ ወይም መሸፈኛ ሀፍረተ ገላ መሸፈኛ የሆነ ፎጣውን እናወጣና በአዲስ ደረቅ ፎጣ እንቀይራለን ማለት ነው። ከዛ በኋላ ከፈን ለማልበስ ወደ ሌላው የከፈን መከፈኛ ቦታ እናሸጋግረዋለን። ይሄ እርጥብ ስለሆነ መልሶ ከፈኑን እንዳያበሰብሰውና እንዳያረጥበው ወደ ሌላ ቦታ በዚህ አይነት መልኩ እንሻገራለን ማለት ነው። ሁሉም ሰው የተለያየ አጠቃቀም ይኖረዋል። ከአንድ ቦታ ወደ ሌላ ቦታ የሚያሸጋግርበት እዚህ ላይ እንደምንመለከተው ከውሃ ከታጠበበት ወይም ከታጠበበት ክፍል ጣውላ ወደ ሌላ የሚሻገርበት የአሸጋገር ሂደት እዚህ ላይ እንደምንመለከተው ነው።
ለከፈን ወደ ተዘጋጀው አልጋ ያሻግሩታል በዚህ አይነት መልኩ እንደምታዩት 3 ጨርቅ አለ ከስር ከሀፍረተ ገላው የተለያዩ ነገሮች እንዳይፈሱ እንደ ፓምፐርስነት ወይም እንደ መከላከያ የሚሆን ቁራጭ ጨርቅ ላዩ ላይ እንመለከታለን እዛ ላይ እናሻግረዋለን በዚህ አይነት መልኩ ማለት ነው አሁን ለከፈን ወደ ተዘጋጀው አልጋ በማሻገር ወደ ከፈን አከፋፈን ሂደት እንሻገራለን እንደሚታየው 3 ነጫጭ ጨርቆች ናቸው መጠቅለያ ጨርቆች ናቸው ሬሳ ወይ ማስከሬኑ ጀናዛው እዛ ውስጥ ይቀመጥና ይጠቀለላል ከፈኑን እና ጨርቁን በሱ ላይ ከመጠቅለላችን በፊት ሽቶ እንቀባዋለን የምንቀባው የሱጁዱ የሰውነት አካሎችን ነው ስጁድ ላይ መሬት ላይ ማረፍ ያለባቸው የሰውነት ክፍሎች ሽቶ መቀባት ይኖርባቸዋል ግንባርና አፍንጫ አሁን በመናየው መልኩ ግንባርና አፍንጫው ይቀባል የእጆቹ መዳፎችም እንደዚሁ ይቀባሉ ሁለቱ ጉልበቶችም ማለት ነው አሁን خلاص አገልግሎቱን ስለጨረሰ ከዛ ሁለተኛው ጨርቅን እንጠቀልለዋለን በሁለተኛው ጨርቅ አሁን በመንመለከተው መልኩ ማለት ነው ከራስጌም ከግርጌም እየተቀለልን እንመጣለን ጫፉን ማለት ነው እንዳይፈታ ይሄ እንደምንመለከተው ሁለተኛው ጨርቅ ነው ሶስተኛውንም ከፈን ካለበስ ነው በኋላ ጫፍና ጫፉን ከግርጌ ጀምረን እናስራለን ማለት ነው በመናስርበት ጊዜ ከላይ ዝም ብለን በቀላሉ እንቋጥረዋለን እንደ መሸምቀቅ እናደርገዋለን በኋላ ቀብር ላይ ሲወርድ መፍታት እንዲመች ማለት ነው አስተሳሰራችን ወደ ግራ በኩል ነው የሚሆነው ምክንያቱም ጀናዛው ወይም ሬሳውን ቀብር ላይ ስናሳርፍ በቀኝ አቅጣጫ የሚያርፍ ስለሆነ ማለት ነው መጀመሪያ ላይ እንደተጠቀስነው የሚታሰርበት ቦታ እንደ ውፍረቱና እንደ ቅጥነቱ ይለያያል 3 4 5 7 እና የመሳሰሉት ይሆናሉ ማሰሪያ በዚህ አይነት መልኩ ከፈን አለባበሱን አጠናቀናል ማለት ነው ሴቷን በተመለከተ ከወንድ ያከፋፈን ስርዓት የሚተለይባቸው ሁኔታዎች አሉ ከነዛ መካከል አንዱ ምንድነው ጸጉሯ በ3 ሹሩባ ይጎነጎንና ይሰራል ከዛ በኋላ አሁን ካየነው የከፈን መጠቅለያ ከ3ቱ በተጨማሪ መላ ሰውነቷን የሚሸፍን ቀሚስ ሙሉ ልብስና እንደዚሁም ደግሞ ጭንቅላቷ የሚሸፍንበት እንደ ጉፍታ ነገር ከዛው ተሰርቶ ይዘጋጅለታል በዚህ አይነት መልኩ የአከፋፈን ስርዓቱን አጠናቀናል ማለት ነው አሁን እዚህ የምንመለከትበት ፊቱን ከመሸፈናችን በፊት የሟች ዘመዶች መተው ግንባሩን የሚስሙበትና የሚሰናበቱበት እንደዚሁም ዱዓ የሚያደርጉበት የመጨረሻ ደረጃ ነው የሟች ዘመዶችና ቤተሰቦች ዳግም በዱንያ ላይ እሱን መመልከት ስለማይችሉ በመጨረሻው የሚሰናበቱበት ሰዓትና ሁኔታ ነው አሁን ያለው አላህ Subhanahu Wa Ta'ala ለኛም ለሟችም ለሙስሊሞችም ሁሉ ምህረቱንና ይቅርባይነቱን ይለግሰን ይሄ ከተጠናቀቀ በኋላ ሙሉ በሙሉ የቀረውን የፊቱን ክፍል ጭንቅላቱን አሁን በመንመለከተው መልኩ እንሸፍነዋል ማለት ነው ይሄም የዱንያ የመጨረሻ መሰናበቻ ሰዓቱ ነው ማለት ነው በመጨረሻ መስከረኑ በዚህ አይነት መልኩ ሙሉ በሙሉ ይሻፈንና እችን ዱንያ በሞት እንደተሰናበተው አሁን خلاص ይሰናበትና ይሄዳል እኛም ውዶቼ በዚህ አጋጣሚ ልንመከር ይገባናል በሞት ወደ አላህ Subhanahu Wa Ta'ala ልንመለስና ልንጸጸት ይገባል አላህ Subhanahu Wa Ta'ala የሁላችንም መጨረሻ እንዲያሳምርልንም እንማጸነዋለን
አሁን በቀጥታ ወደ ጀናዛው ሰላት አሰጋገድ እንሄዳለን። አራት ጊዜ ይሆናል አላሁ አክበር የምንለው ወይም ተክቢራ የምናደርገው። የመጀመሪያው ተክቢራ ላይ አላሁ አክበር ካልን በኋላ ቀጥታ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም ብለን ፋቲሃን እንቀራለን። ከዛ ሁለተኛው ተክቢራ ላይ አላሁ አክበር ካልን በኋላ በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት እናወርዳለን። ልክ ተሸሁድ ላይ እንደምንለው የሰላዋት አይነት ማለት ነው። ከዛ ሶስተኛውን አላሁ አክበር ካልን በኋላ በሐዲስ ላይ ከነብዩ ሰለላሁ ዐለይሂ ወሰለም በተገኙት ዱዓዎች አይነት ዱዓ እናደርጋለን። اللهم اغفر له وارحمه وعافه واعف عنه واكرم نزله ووسع مدخله واغسله بالماء والثلج والبرد እና ሌሎችንም ዱዓ እናደርጋለን። ከዛ አራተኛ ጊዜ አላሁ አክበር ካልን በኋላ ትንሽ ቆይተን ወደ ቀኝ ብቻ አሰላሙ አለይኩም በማለት እንሰናበታለን። አሁን ባሳለፍነው ማብራሪያ መሰረት ከነብዩ ሰለላሁ ዐለይሂ ወሰለም የተገኘው የአስተጣጠብ የአከፋፈልና የአሰጋገድ ስርዓት ነው። ሁላችንም እንግዲህ የነብዩን ሰለላሁ ዐለይሂ ወሰለም ፈለግ በመከተል ላይ ራሳችንንም እናንተንም አደራ እንላለን። እንደዚሁም ከፈጠራ ራሳችንንም ማራቅ ይኖርብናል። የነብዩን ሰለላሁ ዐለይሂ ወሰለም ፈለግ መከተል አላህ ለሚወደውና ለሚፈቅደው ነገር ትልቅ መሪ ነገር ነው። ወደዛ የሚመራን ለዛ እድለኛ እንድንሆንና ስኬታማ እንድንሆን የሚረዳን ነገር ነው። አላህ Subhanahu Wa Ta'ala ዲኑን እንድንረዳ የነብዩን ሰለላሁ ዐለይሂ ወሰለም ፈለግ ተከታዮችም ያደርገን። መጨረሻ እንግዲህ ወአኺሩ ደዕዋና አኒል ሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለም ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለም። ይሄን በትርጉም ያቀረብኩላችሁ ወንድማችሁ አቡ አብደላህ መሐመድ ሐሰን ነኝ። ጀዛኩሙላሁ ኸይራ።